بسم الله الرحمن الرحيم. الحمد لله الذي أنزل على عبده الكتاب، أظهر الحق بالحق وأخزى الأحزاب، وأتم نوره وجعل كيد الكافرين في تباب. وأشهد أن لا إله إلا الله وحده ليس له أندادا ولا شركاء، خلق السماوات والأرض في 6 أيام وكان عرشه على الماء. خلق الناس من آدم وخلق آدم من تراب. خلق الموت والحياة ليبلونا وإليه المآب. فمن عمل صالحا فلنفسه والله عنده حسن الثواب، ومن أساء فعليها، وما متاع الدنيا إلا سراب. وأشهد أن سيدنا وحبيبنا وشفيعنا محمد عبد الله ورسوله وصفيه من خلقه وحبيبه، خاتم الأنبياء المخصوص بالمقام المحمود في يوم المشهود، وعلى آله وأصحابه ومن سار على نهجه وتمسك بسنته واتبعه بإحسان إلى يوم الدين، ونحن معهم يا أرحم الراحمين. أما بعد، إخواني وأخواتي، السلام عليكم ورحمة الله وبركاته. بزي بزمناتشن العلم والعمل بقللበት وقت كفيلو بدين الإسلام لا يالو أوقات أناسا بهونበት، ሌላው ደግሞ በዱንያ በመወጠሩ የተነሳ ለኪታብና ለሱና ጀርባውን በሰጠበት ወቅት ይህን እድል በመጠቀም ያኔ ከረሱል ሰለላሁ ዐለይሂ ወሰለም ሞት በኋላ በእስልምና ለጋ እድሜ ላይ እየመጡ ሙስሊሞችን ሲያደናብሩ የነበሩ ሙዕተዚላዎች፣ ጀብርያዎች፣ ቀደርያዎችና እንዲሁም ጃህሚያዎች አሁንም የጥመት መፈክራቸውን ይዘው ብቅ እያሉልን ነው። ወደዚህ የጥመት መንገድ ሲጣሩ እኛ ሙዕተዚላዎች፣ ቀደርያዎች፣ ጃህሚያዎች፣ ጀበርያዎች ነን ብለው ራሳቸውን እየሰየሙ አይደለም፣ ነገር ግን የተለያየ ስም እየሰጡ ነው ብቅ እያሉልን ያሉት። ለምሳሌ ጃህሚያዎች ተብለው ከሚጠሩ መጠራትን የሚፈልጉት አህባሾች ተብለው ወይንም ደግሞ አህለ ሱና ወልጀማዓ የሚለውን ስም ይዘው ሰዎችን እያደናገሩ ብቻ ሳይሆን በትክክለኛው መንገድ ላይ ያሉትን ሰላማዊውን ሰው ሱናውን ኪታቡንም በትክክል የሚከታተሉትን ሰዎች እነዛ ሰዎች ጥመት ላይ ነው ያሉት፣ ከዛ የመጣህ ከሆነ ከዛ የመጣሽ ከሆነ ሸሃዳ ማድረግ አለባችሁ፣ ከዚህ በፊት ሙስሊሞች አልነበራችሁም፣ ሸሃዳ አድርጋችሁ ነው ከኛ የምትደባለቁት በማለት ሰዎችን እጅግ በጣም ማደናገር ይዘዋል። እንደነዚህ አይነት ጥሪዎችም ከመብዛታቸው የተነሳ ሐታ በዲናቸው ዕውቀት የነበራቸውን ባጢሉንና ሐቁን የለዩትን ኪታብ ተፍሲር የተማሩትን ሐዲሶችን በደንብ አድርገው የቀሩትን አወናብደዋቸው ፈትነዋቸው ለራሳቸው መጠቀሚያ አድርገዋቸዋል። በዲናቸው ዕውቀት የነበራቸውን ሰዎች እንደዚህ ያደረጓቸው ዕውቀት የሌላቸውን ሰዎች እንዴት እየተጠቀሟቸው ነው? እጅግ በጣም የሚያሳዝን ነገር እየተፈጠረ ነው። ወደ ዲናቸው መመለስ የፈለጉ ዲናቸውን መማር የፈለጉ ወደ ኪታብና ሱና መመለስ የፈለጉት ዛሬ ከፍተኛ ጥያቄ ፊት ለፊታቸው ላይ ድቅን ብለዋል። ይህም ጥያቄ ከስደት ላይ ካሉት ይልቅ በሀገራችን በኢትዮጵያውያኖች ብዙ ጊዜ ተጠይቆ መልስ እንዲሰጥበት ተማጽነዋል። አህለ ሱና ወልጀማዓ ማለት ምን ማለት ነው?
ወሃቢያ በምንድነው ከአህለ ሱና ወልጀማዓ የሚለየው? እኛ ገጠር ኢትዮጵያ ድረስ የደረሱ ሺዓዎች አቂዳቸው ምንድነው? ሰለፊዎች እነማን ናቸው? ሱፊዎች ምንድነው የሚከተሉት? አህባሾች ሐቂቃቸውና አመጣጣቸው ምንድነው የሚል ጥያቄ እየተደጋገመ እየመጣ ነው። አላህ ሱብሓነሁ ወተዓላ ኡመት ሙሐመድን አንድ ሰፍ ላይ አድርጓቸው ወደ ኪታብና ወደ ሱና ወደ ቀጥተኛው መንገድ ይምራቸው እላለሁ። ለዚህ ሁሉ ጥያቄ እንግዲህ የረሱል ሰለላሁ ዐለይሂ ወሰለም ሐዲስ በስተቀር የማናችንም ንግግር አይመልሰውም። ኢማም አሕመድ ወአቡ ዳውድ ወኢብኑ ማጀህ ሌሎችም በዘገቡት ሐዲስ ላይ አቢ ሁረይራ ረዲየላሁ ዐንሁ በዘገቡት ሐዲስ ላይ ረሱል ሰለላሁ ዐለይሂ ወሰለም አሁን ያለንበትን ሐል ኡመታቸው ያሉበትን ሐል ሲናገሩ افترقت اليهود على 71 فرقة يهودوች ወደ 71 ፍርቃ ወይንም ክፍል ተከፋፍለው ነበራሉ። وافترقت النصارى على 72 فرقة نصاراዎች ክርስቲያኖች ወደ 72 ክፍል ተከፋፍለው ነበራሉ። وتفترق أمتي على 73 فرقة بلوال أمتي ود 73 كفل يكفافلالو بلوال يهننم قلص سيادرقوت كلها في النار هلهم اسات وسطناچو إلا واحدة عندها ستكر بستكر هي الجماعة بلوال ياتشي አንዷ የቀረችው ያቺ ጀማዓ ነች። ጀማዓ ማለት እንግዲህ ረሱል ሰለላሁ ዐለይሂ ወሰለም የነበሩበትን ሱና የያዙና ከሳቸው በኋላ የመጡትን የሷሃባዎችን ሱና የተከተሉ መከተል ብቻ ሳይሆን አጥብቀው የያዙ በዛ ላይ የሞቱ እነርሱ ብቻ ናቸው አሉ። በሌላ ሪዋያ ላይ ደግሞ ما أنا عليه وأصحابي بلوال أنا ينبركبتنا صحابة وچه ينبركبت سكر ليلوچو سباه لتم أسات وسطنا چوالو أمة محمد ود 73 كفل كفافلال كذا وسط عنده بچانو يتقرط أسات نو يميقبوت بلوال አንዳንድ ዑለማዎች ይህንን ሐዲስ ሸርህ በሚያደርጉበት ጊዜ ወተፍተሪቁ ኡመቲ ሲሉ ረሱል ሰለላሁ ዐለይሂ ወሰለም ኡመቱል ኢጃባን ብቻ አይደለም የሚመለከተው ያሉም አሉ። ኡመቱል ኢጃባ ማለት ምን ማለት ነው? በረሱል ሰለላሁ ዐለይሂ ወሰለም መምጣት ይዘው በመጡትም ነገር ሁሉ ያመኑት ሙስሊሞች ሙእሚኖች ብቻ ሳይሆኑ ረሱል ሰለላሁ ዐለይሂ ወሰለም ከተላኩበት ጊዜ ጀምሮ እስከ የውመል ቂያማ ቀን ድረስ የሚመጡ ሰዎች ሙስሊምም ይሁን ካፊሩም ይሁድም ይሁን ነሳራንም ያጠቃልላል። ኡመቲ ሲሉ እነርሱን ሁሉ ያጠቃልላል ያሉ አሉ። ኡመቱል ኢጃባን ብቻ አይደለም ያሉ አሉ። ለማንኛውም ግን ይህ ሐዲስ የሚያመለክተን እንግዲህ ኡመት ሙሐመድ ወደ 73 ፍርቃ ወይንም ክፍል እንደሚከፋፈሉ ነው። ከዛ ውስጥ አንዱ ብቻ ነጃ ሲሆን ረሱል ሰለላሁ ዐለይሂ ወሰለምና ሷሃባዎቹ የነበሩበት ጀማዓ ብቻ ነው። ያንን የተከተለና አጥብቆ ያዘ ምንም ሳይቀየር ምንም ሳይለውጥ ምንም ሳይጨመር ምንም ሳይቀንስ በትክክል ልክ እንደወረደው አድርገው የተከተሉና በዛ ላይ የሞቱ ብቻ ናቸው ይህንን እድል የሚገጥማቸው ማለት ነው። ኢኽዋኒ ወአኸዋቲ ይህንን የጠየቃችሁትን ጥያቄ በተለይ ስለ አህለ ሱና ወልጀማዓ ስለ ወሃቢያ ስለ ሺዓዎች ስለ ሰለፊዎች ስለ ሱፊዎችና ስለ አህባሾች እያንዳንዱን
ግልጽ ለማድረግና ለማብራራት አመጣጣቸውን የሚከተሉትን አሁን የደረሱበት ሁኔታ ምን ላይ ስህተት እንዳሉ ምን ላይ ትክክል እንደሆኑ ይህንን ሁሉ ለማስረዳትና ለማብራራት ለእያንዳንዱ ብዙ ጊዜ የሚፈጅ ነው። ነገር ግን ኢንሻአላህ የጥያቄያችሁን መልስ ለማግኘት በአጭሩ በማያደናግራችሁና ቀለል ባለ መልኩ በአጭሩ አመጣጣቸውን አቂዳቸውንና እንደዚሁም አሁን የደረሱበትን ጨረፍ በማድረግ ለማለፍ እንሞክራለን። አብዛኞቻችሁ በጥያቄዎቻችሁ ላይ እንዳከላችሁን እነዚህ የተለያዩ ፍርቃዎች የሚከተሉት አንድ ኪታብ ነው፣ የሚከተሉት አንድ ሱና ነው፣ ፊታቸውን ለሶላት የሚያዞሩት ወደ ቂብላ ነው። ሁላችንም አንድ አይነት መንገድ ይዘን ሳለ ነገር ግን የሚናገሩት ለምንድን ነው የሚለየው? አንዱ ሌላውን የሚነቅፈው፣ አንዱ ሌላውን የሚያከፍረው፣ አንዱ ሌላውን ሙናፊቅ የሚያደርገው፣ አንዱ ሌላውን ስህተት ላይ አድርጎ ራሱ ትክክለኛ መንገድ ላይ እንደሆነ አድርጎ የሚናገረው ለምንድን ነው? እኛ ዕውቀት የለንም፣ ይሄኛው ትክክል ነው ይሄኛው ስህተተኛ ነው ብለን ማለት አንችልም። ነገር ግን ጥሪያቸው እያደናገረን ነው የሚል ነው። መጀመሪያ የምንወስደው አህል ሱና ወልጀማዓ ነው። አህል ማለት ባለቤት ወይንም ተከታይ ማለት ነው። ሱና ማለት እንግዲህ በሸርዓችን ሁለት አይነት ሱናዎች አሉ፣ ሱነቱላህ ወሱነቱ ረሱሊህ። በሱረቱ አልአሕዛብ አያ 38 ላይ ሱነቱላሂ ፊለዚነ ኸለው ሚን ቀብል ብለዋል። የአላህ ሱና ከዚህ በፊት በነበሩት ሰዎች ላይ የዋለ ብለዋል። ኢብኑ ሙንዚር የአላህ ሱና ምን ማለት እንደሆነ ሲናገሩ هي بمعنى بينا አሉ። አላህ ስብሓነሁ ወተዓላ የገለጸው ነገር አሉ። በሌላ በኩል ሱነቱላህ ማለት አህካሙ አላህ ስብሓነሁ ወተዓላ ያወረደው ህግጋቶች፣ ወአምሮ ያዘዘው ትዕዛዞች፣ ወነዋሂ አላህ የከለከለው ነገሮች፣ ይሄ ሁሉ የአላህ ስብሓነሁ ወተዓላ ሱና ነው ማለት ነው። ወሱነቱ ረሱሊህ እነዛ የረሱል ሰለላሁ ዐለይሂ ወሰለም ሲራዎችና ጠሪቃዎች ናቸው። በአጠቃላይ ሱና ማለት እንግዲህ ማ ኡዲፈ ኢለ ነቢይ በረሱል ሰለላሁ ዐለይሂ ወሰለም ላይ ተመርኩዞ የተባለ ምን ቀውልን ረሱል ሰለላሁ ዐለይሂ ወሰለም ያሉት፣ አው ፊዕልን ያደረጉት፣ አው ተቅሪርን የተስማሙበት ነገር ወይንም ያጸደቁት ነገር ማለት ነው። እንግዲህ አህል ሱና ስንል እነዛ የሱና ተከታዮች ለማለት ነው። የሱና ተከታዮች ምን ይዘው ነው የሚከተሉት? ረሱል ሰለላሁ ዐለይሂ ወሰለም የተናገሩትን ያደረጉትን ድርጊትና ያጸደቁትን ነገር በደንብ አድርገው የሚከተሉ ማለት ነው። ወልጀማዓ ማለት ደግሞ በዚህ ነገር ላይ ተስማምተው ምንም ሳይለያዩ በደንብ ተቆራኝተው የኖሩ እንደ ሱሐባዎቹ ማለት ነው። ሱሐባዎቹ የመጀመሪያው ምሳሌ ናቸው። አህለ ሱና ወልጀማዓ መጀመሪያ የሚጠሩት እነሱ ናቸው ማለት ነው። በዚህ አይነት ሁኔታ ነው ዱንያ ላይ ኖረው ወደ አኺራ የተሸጋገሩት። በመሐላቸው በረሱል ሰለላሁ ዐለይሂ ወሰለም ሱና ላይ ባደረጉት ድርጊት ላይ ባጸደቁት ነገር ላይ በአንዱም ላይ አልተለያዩም፣ አልኻለፉም፣ እንዳለ ነው አስተላልፈው ወደ አኺራ የሄዱት። አሁን በዘመናችን እንግዲህ እኛ እንደነሱ ነን አህለ ሱናና ወልጀማዓ ነን የሚሉት በሚቻላቸው መጠን ረሱል ሰለላሁ ዐለይሂ ወሰለም የተናገሩትን ሳይኻልፉ ያደረጉትን ድርጊት እንዳለ አጥብቀው ይዘው ያጸደቁትንም ተቀብለው ምንም አይነት ቢድዓ ላለማስገባት
ከፍተኛ ትግልና ጂሃድ ላይ ያሉት ይህንን ለመከተል እየሞከሩ ነው ያሉት ማለት ነው። አህለ ሱና ወልጀማዓ ምን ማለት እንደሆነ በአጭሩ ይህን ይመስላል ማለት ነው። ከዚህ ቀጥሎ የሚመጣው እንግዲህ ሺዓዎች ናቸው። ሺዓዎች አመጣጣቸው በእስልምና ታሪክ ውስጥ በሁለት ታላላቅ ክስተት ላይ የተመሰረተ ነው ይባላል። አንደኛው ሰይድና አቡበከር ረዲየላሁ ዐንሁ ሰይድና ዑመር ረዲየላሁ ዐንሁ በኺላፋቸው ጊዜ ምንም አይነት ነገር አልነበረም። ከሰይድና ዑመር ሞት በኋላ ሰይድና ዑስማን ረዲየላሁ ዐንሁ ኺላፋውን ተረክበው ሙእሚኖችን በሚመሩበት ሰዓት ኸዋሪጅ የሚባሉት እንደዚሁ የፊትና ቀስቃሾች ሰይድና ዑስማንን በገደሉበት ጊዜ ይህንን ከፍተኛ ችግር ሰብሰብ ለማድረግ ሰይድና ዓሊ በቁጥጥራቸው ስር ለማዋል ቆርጠው ይነሳሉ። ነገር ግን በዚህ ዘመን ከሁሉም አድያን ከሁሉም ሃይማኖት ከነሳራም ከይሁድም ከመጅውሶችም ብዙ ሰዎች ወደ እስልምና ይገቡ ነበር። በሚገቡበት ጊዜ ያ ከእስልምና በፊት የነበራቸውን አስተሳሰብና አመለካከት ሳያራግፉት ነው ወደ እስልምና የገቡት። ይህም ደካማ እምነታቸውና አመለካከታቸው በእስልምና ታሪክ ውስጥ ከፍተኛ አሻራ ጥለዋል። በሰይድና ዓሊይና ሙዓዊያ መካከል አንድ አለመግባባት ተፈጥሮ ነበር። ይህንንም አለመግባባት ተገን አድርገው እነዚህ በእስልምናቸው ምንም ዕውቀት የሌላቸው አስተሳሰባቸው ያልተቀየረ ግማሹ ለሰይድና ዓሊ አንሳር ወይንም አጋዥ ሆነው ይመጣሉ። ሌሎች ደግሞ ለሙዓዊያ እንደዚሁ አጋዥ ይሆናሉ። ከጥንት ጀምሮ የነበሩት ዑለማዎችም አሁንም ያሉትን ሁሌ እንደሚያስጠነቅቁን በዓሊይና በሙዓዊያ መካከል የነበረው አለመግባባት በማናችንም መካከል ሊፈጠር የሚችል አለመግባባት ነው። እኛ ሙስሊሞች ሁለቱንም አላህ ስብሓነሁ ወተዓላ እንደተደሰተባቸው ረሱል ሰለላሁ ዐለይሂ ወሰለም ልባቸው ተደስቶባቸው እንዳለፈ ሁሉ እኛም በመካከላቸው ልዩነት ሳናደርግ ሁለቱንም በአንድ አይን የምንመለከታቸውና የምናከብራቸው የምናወድሳቸው ታላላቅ ሰሃባዎች እንደሆኑ ነው። አሁን ወደ ሺዓዎች አመጣጥ ስንመለስ ሺዓ ማለት ተሸዩዕ ማለት ነው። ተሸዩዕ ማለት ነው ለአንድ ግለሰብ ወይንም ለአንድ ግሩፕ ወይንም ለአንድ ነገር ለሚያምኑበት ነገር አጋዥ መሆን ማለት ነው። እነዚህ ሰዎች ቅድም እንደጠቀስኩት ሰይድና ዓሊይን አጋዥ ሆነው መጥተው ነበረ። እነዚህ በዲናቸው በእውቀታቸው እጅግ በጣም ደካማ የሆኑና የድሮ ሃይማኖታቸው ከልባቸው ከአቅላቸው ያልተወገደው ሰይድና ዓሊይን እንዲያውም በታሪክ ላይ ሲነገር ሰይድና ዓሊይ የማይገባቸውን ቦታ በህይወታቸው እያሉ የማይገባቸውን ቦታ ይሰጧቸው ነበረ። እጅግ በጣም መስመር አልፈው ነበር ይባላል። በአንድ ወቅት እንዲያውም ሰይድና ዓሊ ከአንድ ቦታ ወጥተው ብቅ ባሉበት ጊዜ እነዚህ በጀማዓ ሆነው ይጠብቋቸው የነበሩ ልክ ሰይድና ዓሊይን እንዳዩ ስጁድ ይወርዱላቸዋል። በዚህ ጊዜ ምን እያደረጋችሁ ነው ብለው ሲጠይቁ አንተ አሉ። አነመን አሉ ሰይድና ዓሊ። አንተ አላሁ ላ ኢላሃ ኢላሁ አንተ ጌታ ካንተ ሌላ ጌታ የለም ብለው በእንደዚህ አይነት መስመር ድንበር ጥሰው ነበር ይባላል። ሰይድና ዓሊይን ማመን ያቃታቸው
እጅግ በጣም ተቆጥተው የማያውቁትን ቁጣ ተቆጡ። በዚህ ጊዜ ቱቡ ኢለላህ ወደ አላህ ተመለሱ ብለው ተማጸኗቸው። በፍጹም አንመለስም አሉ። በዚህ ጊዜ ሰይድና አሊ ጉድጓድ ቆፍረው በውስጡ እሳት አቀጣጥለው የማትመለሱ ከሆነ አንድ በአንድ ወደዚህ ጉድጓድ ወደዚህ እሳቱ እወረውራችኋለሁ አሉ። ከነዛም ውስጥ ተውባ ለማድረግ ብለው ራሳቸው ዘለው ወደዛ ጉድጓድ የገቡ አሉ ይባላል። በዚህ መልኩ ነው እንግዲህ ሺዓዎች ለሰይድና አሊ የማይገባውን ቦታ ሰጥተው ጠመው ከነሱ በኋላ የመጡትንም ያጠመሙት። በዚህ ላይ አላቆሙም። እንግዲህ መጀመሪያ ከረሱል ሰለላሁ ዐለይሂ ወሰለም በኋላ ኺላፋው የሚገባው አሊ ነበር። ሰይድና አቡበከርና ሰይድና ዑመር ካለ ሐቃቸውን የቀሙት በማለት ያናዙ ጀመር። በዚህም መሰረት እነዚህ ሰሃባዎችን የውመል ቂያማ ቀን ከአላህ ጋር ሆኖ አሊ ይተሳሰባቸዋል ማለት ጀመሩ። ከዚህ ሌላ የተፈጠረው ክስተት ደግሞ በኢራቅ የሚገኙ ሰዎች ለሰይድና ሁሴን ጥሪ ያደርጋሉ። ሰይድና ሁሴን ብን አሊ ረዲየላሁ ዐንሁማ ናና ነፃ አውጣን፣ ከጎንህ እንቆማለን፣ ና ተዋጋ በማለት ጥሪ ያደርጉላቸዋል። ሰይድና ሁሴን ተነስተው ወደ ኢራቅ ይሄዳሉ። ጦርነቱ ሊጀመር በመጨረሻ ወቅት ላይ እነዚህ የጠሯቸው ሰዎች ሰይድና ሁሴንን በጦር ሜዳ ላይ ለብቻቸው ትተዋቸው ይክዳቸዋል። ሰይድና ሁሴንም ከርበላ በምትባለው የኢራቅ ከተማ ውስጥ በሙሐረም ወር በ9ኛው ወይም በ10ኛው ቀን በአሹራ ቀን ሸሂድ ሆነው ይሞታሉ። እነዚህ የከዷቸው ሰዎች በኢራቅ የሚገኙ የከዷቸው ሰዎች በሰሩት ግፍ ጸጸት ስለገቡ ለዚህ ለሰራነው ግፍ ከፋራ ይሆነናል በማለት ደውለቱል ኡመዊያ የሚባሉት ላይ ከፍተኛ ጦርነት አውጀው ብዙ እልቂት ይፈጠራል። ይህንንም ጸጸታቸውን ለመግለጽ ለሰይድና ሁሴን አሁንም የማይገባቸውን ቦታ ይሰጣሉ። በየዓመቱ የሙሐረም ወር ሲገባ በ9ኛውና በ10ኛው ቀን ሁላችንም እንደምናየው የማይሰራ ስራ ይሰራሉ። ፊታቸውና ደረታቸው እስኪያብጥና እስኪደማ ድረስ በመምታት እንደዚሁም በሰንሰለት ትከሻቸውን እየመቱ እያደሙ በሰይፍ ራሳቸውን የራስ ቅላቸውን እየመቱ እያደሙ የማይደረግ ስራ እየሰሩ ይህንን ቀን አስበው ይውላሉ። እንግዲህ ሌላው ይቅርና ረሱል ሰለላሁ ዐለይሂ ወሰለምን እንከተላለን ካሉ ረሱል ሰለላሁ ዐለይሂ ወሰለም ስንት ጦርነቶችን አሳልፈዋል፣ ስንት ሸሂዶችን ቀብረዋል፣ ስንት ሰዎችን አጥተዋል። ሐምዛ ብን አብዱል ሙጠሊብ ወዘይድ ብን ሐሪሳ ወጃዕፈር ብን አቢ ጣሊብ ወዓብድላህ ብን ረዋሃ እነዚህን የመሳሰሉ ኮከብ የሆኑ ሰሃባዎችን ረሱል ሰለላሁ ዐለይሂ ወሰለም ፊት ለፊታቸው ተገለውባቸው አይተዋል። ለማናቸው ነው ይህን ስራ የሰሩት? ከየት አመጡት? ቡኻሪና ሙስሊም በዘገቡት ሐዲስ ላይ عن عبد الله بن مسعود رضي الله عنه قال قال النبي صلى الله عليه وسلم ليس منا من لطم الخدود وشق الجيوب ودعا بدعوى الجاهلية بلوال يا بهذا ጊዜ ፊቱን የሚመታ ልብሱን የሚቀድ እንደዚሁም በጃሂልያ ጥሪ ወይንም በጃሂልያ አነጋገር የሚናገር ከኛ አይደለም ብለዋል። በዚህ ቢድዓ ስራም አስከትለው ብዙ ነገሮችን በዲናቸው ላይ በአቂዳ ላይ ብዙ ለውጥ አምጥተዋል። ብዙ ነገር ከተዋል፣ ብዙ ነገር አንስተዋል። ከዚህም ውስጥ አንጋፋውና አደገኛው ንግግራቸው بأن القرآن محرف ومغير مالتاቸው ነው። ሰሃባዎች ቁርአንን ዘላብደውታል፣ ቀይረውታል የሚለው አነጋገራቸው ነው። በተለይም
ሰይድና አልይን አላህ Subhanahu Wa Ta'ala በብዙ ቦታ ላይ ገልጾታል። ይህንንም ከቁርአን ውስጥ ሰሃባዎች አውጥተዋል ማለታቸው ነው። በአህለ ሱናና በሺዓዎች መካከል ያሉትን አንዳንድ ልዩነቶች ደግሞ ስናይ አህለ ሱና ወልጀማዓ ከስህተት የተጠበቁት ነቢያቶችና ረሱሎች ብቻ ናቸው ሲሉ ሺዓዎች ግን አይ ነቢያቶችና ረሱሎች ብቻ አይደሉም ከስህተት የተጠበቁት እነዛ 12ቱ ኢማሞቻችን ናቸው ይላሉ። እነዛ 12ቱ ኢማሞቻቸው ራሳቸው የሾሟቸው ራሳቸው ከፍ ያደረጓቸውና የማይገባቸውን ቦታ ሰጥተው መጨረሻ ላይ የነቢያቶችን ደረጃ ላይ አስቀመጧቸው። እነዚህም ኢማሞቻችን ናቸው የሚሉትን ከሰይድና አሊ ኢብኑ አቢ ጣሊብ ጀምረው በልጆቻቸው በሐሰን ኢብኑ አሊ በሁሴን ኢብኑ አሊ ዘይን አልዓቢዲን እንደዚሁም ሌሎችንም እስከ መሐመድ ኢብኑ ሐሰን አልዐስከሪ 12ቱንም የነቢያቶችን ቦታና ማዕረግ ሰጥተዋቸው ከስህተት የተጠበቁ ናቸው ብለው አቂዳቸው ውስጥ አስገብተውታል። አህለ ሱና ወልጀማዓ ሰሃባዎችን በሙሉ አንድ ሳይቀሩ በአንድ አይነት ነው የሚመለከቷቸው። አላህ ስራቸውን የወደደላቸው ረሱል ሰለላሁ ዐለይሂ ወሰለም ተደስተውባቸው ወደ አኺራ መሄዳቸውን ነው የሚያምኑት። ነገር ግን ሺዓዎች የተለየ አመለካከት ያላቸው ከሰሃባዎች ውስጥ እስከ ኩፍር የሚያደርሳቸውና በኒፋቅም የሚቀሯቸው አሉ። በተለይ ሰይድና አቡበከርን ሰይድና ዑመርን ረዲየላሁ ዐንሁማ ጀሚዓን እንዲሁም ሰይዳ አይሻን እጅግ በጣም ዘልፈው ነው የሚናገሩት። ካፍሮችም ናቸው ብለው ይጠራቸዋል። ከዛን ጊዜ ጀምሮ ሲወርድ ሲዋረድ አሁን እስከ ደረስንበት ደረጃ ድረስ ሺዓዎች ለአህለ ሱናና ወልጀማዓ ያላቸው ከፍተኛ ጥላቻ ስር እየሰደደና መልኩን እየቀያየረ ይመጣል። ከአህለ ሱናና ወልጀማዓ ለመለየት ብለው ብዙ ነገሮችን አቂዳቸው ውስጥ ከተዋል። አዛናቸውን ልዩ አድርገውታል። ሶላት አስተጋገዳቸውን አምስቱንም አውቃት ሶላት ረሱል ሰለላሁ ዐለይሂ ወሰለም እንዳሳዩን አይደለም አድርገው የሚሰግዱት። ከዚህም ሌላ በጋብቻ ላይ ዘዋጅል ሙስዓ የሚባለው ጊዜያዊ ዘዋጅ ወይንም ጋብቻ ለዚህ ቀን ያህል፣ ለዚህ ወር ያህል፣ ለዚህ ዓመት ያህል በማለት በኮንትራት ተጻጽፎ የመጋባቱን ሁኔታ ተያይዘውታል። በሌላ በኩል ደግሞ ጀዋዝ الإستغاثة بالصالحين صالح በሆኑ ሰዎች ወደ አላህ መማለድ፣ እነሱን መጥራት፣ በእነሱ መለማመድ፣ እንደዚህ አይነት ነገሮችንና ቀብር ቦታ መሄድ፣ ቀብር ቦታ ላይ ማረድ፣ ይህን ሁሉ በአቂዳቸው ውስጥ ከተው ራሳቸው ጠመው ህዝባቸውንም አቀመውታል። በተጨማሪም እነዛን ታላላቅ ሰዎች በእስልምና ታሪክ ውስጥ ከፍተኛ አሻራ ጥለው ያለፉትን እንደ ኢብኑ ተይሚያን፣ ኢብኑ ቀይም አልጀውዚ፣ ቡኻሪን፣ ሙስሊምን እንደዚሁም ደግሞ የታላላቁ መዝሀብ ባለቤቶች የሆኑትን ኢማም አቡ ሐኒፋን፣ ኢማም ሻፊዒን፣ ኢማም አሕመድንና ኢማም ማሊክን አንዳቸውንም አይቀበላቸውም። እኽዋኒ ወአኸዋቲ በአህለ ሱናና በሺዓ መካከል ያለው ልዩነት የዐቂዳ ብቻ ሳይሆን ከዛ በላይ ነው። በዚህም መሰረት እንግዲህ በተለይ ከ1979 ጀምሮ ሺዓዎች ያላቸውን እንቅስቃሴ በሁሉም ቦታ አስፋፍተው ሐታ በኢትዮጵያ ውስጥ በገጠሩ ውስጥም ገብተዋል። በጣም ከፍተኛ ፊትና ላይ ያለነው ሁላችንም ምን አይነት አቂዳና አስተሳሰብ ይዘው እየሰበኩ እንዳሉ ከዚህ አጭር መልእክት መረዳት እንችላለን ማለት ነው። እኽዋኒ ወአኸዋቲ ይህ መልእክት እንዲተላለፍ የተጠየቀው ከኢትዮጵያ ስለሆነ
ረዘም ያለ ኦዲዮ ለማውረድ አስቸጋሪ ስለሆነ ይህን መልእክት ለሁለት ለመክፈል ተገድጃለሁ። ክፍል 2ን ስለ ወሃቢያዎች፣ ስለ ሱፊዎች፣ ስለ ሰለፊዎችና ስለ አህባሾች አክየበት يملك هنا. اللهم جنبنا الفتن ما ظهر منها وما بطن، وإن أردت بعبادك فتنة فاقبضنا إليك غير فاتنين ولا مفتونين. وجزاكم الله خير، والسلام عليكم ورحمة الله وبركاته.